ሰላም ጋይስ እንዴት ናችሁ? በዛሬው ቪዲዮ ደግሞ ወስጄ ማሳያችሁ ሶስት የተለያዩ ገራሚ ቦታዎችን ፓርኮችን ወስጄ አሳያችኋለሁ። አብረን እንሂድ። ይመቻችሁ። መጀመሪያ ቲሞርተን ሄድና ቡናችንን እንይዛለን። የቲሞርተን ብላክ ኮፊ እንጠጣለን። ከዛ ወደ ፓርኮቹ እንሄዳለን። በዚህ በጣም ብዙ ፕሌግራውንድ አለ፣ በጣም ብዙ ፓርክ አለ፣ ጭራሽ ሰው ማይኖርበትም ቦታ አለ እና ላይክ ሰመር ሆኖ ነው እንጂ ዊንተር ላይ እንደዚህ የሚሆን አይመስልም ነበር። ስፔሻሊ የመጀመሪያ ጊዜያችሁ ከሆነ ወደዚህ የምትመጡት ሰመር ላይ ዊንተር ላይ እንደዚህ አረንጓዴ የሚሆን አይመስልም። አገር በጣም ነው የሚገርመው። Hi, good afternoon. What can I get for you? 2 mocha ice cup, large, 2 large mocha ice cap. and 1 medium double, Okay. and 1 black ice coffee. Black ice coffee. Yeah. What size? Medium. Okay. Anything else? No, thank you. 15.75. Thank you. Okay. Yes, please. Thank you. Thank you very much. You too. So guys, አሁን መጀመሪያ ዛጋ ያለው ማሽን ይታያችኋል። እዛ ሄደን እንከፍላለን። ሄደን ከከፈልን በኋላ የሁለት ሰዓት ከፍልና እንገባለን። ቦታው በጣም ነው የሚያምረው። እንደም ቦታውን አዙሪያ ላሳያችሁ። እዩት፣ ፋውንቴን አለው። በጣም ነው የሚያምረው። አያችሁት ቦታው እንዴት እንደሚያምር? በጣም ነው የሚያምረው። እዚህ ቦታ መጥቼ የመጀመሪያ ቀን እንደነገርኳችሁ በጣም የመጀመሪያ ቀን ስመጣ አልጠበቅኩም እንደዚህ እንደሚያምር። በጣም ነው የሚያምረው። በጣም ግሪን ነው። በቃ እንዴት እንደምነግራችሁ አላውቅም። እዚህ ጋር ስናክ ይዛችሁ መቀመጥ ትችላላችሁ። ባይዞ ምግብ ከያዛችሁ እዚህ ጋር መብላት ይቻላልሽ። ምግብ ከያዛችሁ እዚህ ጋር መብላት ይቻላል። ወንበሩ ላይ ነው። ገቨርንመንት ሃውስ ነው ይሄ። ገቨርንመንት ሃውስ እኮ ነው። ፓርላማ ምናምን ስኩተር አይደለም፣ ስኬት ቦርድ ነው። እዚህ ላይ ውሃ ነው ሄደው ላምቦራጭስ እናተላልጥ የት እንዴት እንደሚያምር በቃ ከለሩ ምናምን ለከኛ የአንድነት ፓርክ ያለው አንድነት ፓርክ ላይ ያለው የወተር እንትን ይመስላል ከለሮቹ ምናምን ማታ ላይ በደንብ ይደምቃሉ። ሲመሽ ብትመጡ ግን ቀን ላይም ብትመጡ በጣም ነው የሚያምረው። ላሳያችሁ ቦታውን። እዛ ጋር ያለው ፋውንቴኑን ይውቃል። ፋውንቴኑን አያችሁ? ፋውንቴኑን አያችሁ እዛ ጋር?
ፋውንቴኑን አያችሁት እንዴት እንደሚያምር። እየቀረብን ስንመጣ ደግሞ በቃ በጣም ነው የሚያምረው ቦታው። ግን እዛ ግሪኖች ቦታ ላይ እንሄዳለን። ግሪን ቦታው እንዳለ በጣም ቦታው እንዳለ ግሪን ነው። ደስ እንደሚል ሪላክስ የምታደርጉት ገባ። በቃ ማይንድ ሴታችሁን ቀይራችሁ ነው እዚህ መታችሁ። በቃ ምን ብዬ ንገር በቃ የሆነ ስፔሻሊ ደግሞ እንዲህ ድርሰት ላይ ምናምን የምትሞክሩ ሰዎች ይመቻል ነው የምላችሁ። ቦታው ለፎቶሹት ለምናምን ለኤቭሪቲንግ ክፍት ነው። መታችሁ እንደነገርኳችሁ ላይ በባስ ምናምን ከመጣችሁ አሮ ነው ስንት ቁጥር ባስ ይዛችሁ እንደምትመጡ ግን ፓርኪንግ አከፍሉም። በመኪና ከመጣችሁ ደግሞ ላይክ ዴይ ኤንድ ናይት ራሱ አለምሳ 14 ብር ነው። ቀኑ ሙሉ 20 ብር እንኳን አይሞላም፣ $20 እንኳን አይሞላም። ምን ያህል የከፈልኩት $7 ነው ለአንድ ሰዓት ማለት ነው። ግን ኢትስ ወርዝ ኢት። ቦታው በቃ ኔቸር ነው ገባችኋ? ተፈጥሮ ይላል። እዩት እንዴት እንደሚያምር እዩት፣ እንዴት እንደሚያምር እዩት። በጣም ግሪን ነው በቃ ደስ ይላል ምናምን ነገር። እዚህ መተው ወክ ማድረግ ጀማ ሆናችሁ ከመጣችሁ ደግሞ ላይክ የቮሊቦል ኔት ይዛችሁ መታችሁ ማይ በቃ እስከተቀጣጣችሁ እስኪደብራችሁ ትሄዳላችሁ። ባይዜ ፀሐይ እስከ 4 ሰዓት ከምናምን ስለማትገባ አያሳስባችሁሽ። እስከ ምሽቱ 4 ሰዓት ፀሐይ አለ። ድምቅ ነው እንለው። እዩት ይሄን ፏፏቴ እንዴት እንደሚያምር በቃ ደስ ይላል ነው ማለት ነው። ይሄ እዚህ መተህ መንፈስ ካልታደሰ አንተ ችግር አለብህ። ሜንታል ሄልዝ ትልቅ ነው። በቃ ሜንታል ሄልዝ ላይ ችግር አለ፣ ታከመው። እንደዛ አይነት ቦታ አይመቸኝም የምትሉ ሰዎች ይሄኛውን ፋውንቴን ተሻግሮ ደግሞ ላይክ ኖርማል ውሃ አለ ልጆች ምናምን የሚሉበት ቦታ አለና እስቲ ሰው እንዴት ነው እዚህ መጥቶ መንፈሱ ማይታደስ? በአሁኑ የሚያምረው ቦታው ቢምቢዎቹ ቪዲዮ አላሰራም። በቢምቢዎቹ ማለት ቲቼ ይወጣው ነው እንዴት እንደሚባሉ ብታው አይታያችኋል። እዚህ ጋር ሳልፈልግ ነፍሰ ገዳይ ነው የሚያደርጉት። ቪዲዮ መስራታቸው በቢምቢዎቹ ምክንያት